አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ኤቭሪዋን እንዲህ ስልኬ ወላሂ 2 ደቂቃ በላይ ሪከርድ አያደርግም፣ አይቀርጽም። ለምን እንደሆነ አላውቅም። እና እንዴት ናችሁልኝ? አማን ነው? ፒስ ነው? አይ ነው ይኖ ብሏል ፈረንጅ ማለት ነው። እና እንትን ነው አሁን ስልኬ ተስተካክሎልኝ ኢንሻአላ ትንሽዬ ሪከርድ ካደረገልኝ ኦኬ፣ ካላደረገልኝ ደግሞ ምንም ማድረግ አይቻልም ማለት ነው። ምን ልል ነው እንግዲህ ይተቂላ ነው ይተቂላ። ስልኬ ተስተካክሎልኝ ኢንሻአላ ላይቭ እስክገባ ድረስ ባላ ፍቃድ ቢኢዝኒላህ። አላህ መቼም ለባሮቹ ከሪም አይደል? ሁሉንም ባሮቹ በአንድ አይኑ ነው የሚያይ ማለት ነው። ሰው ነው እንጂ ሰው የሚለየው እና ብሎት አላህ እንደ ሰው ከተስተካከለልኝ ኢንሻአላ ባላ ፍቃድ አስተካክዬ እስከምገባ ድረስ የሆነ አንዳንድ አጫጭር ቪዲዮ ስለቅ እዩልኝ ፕሊስ ፕሊስ፣ ዘብስከፉ አላህ ማለት ነው። እኔ ባላያችሁ አላያችኋል። ለነገሩ እናንተ እንኳን የአንድ ሰዓት ቪዲዮ ልታዩ እንደ 15 ደቂቃዋንም አላያችሁ። አየሁ እኮ ማን እየገባ እንዳየልኝ ማለት ነው። እኔም ወላሂ የሙ አብዱልካሪምን ቪዲዮ እያየሁ ግማሹ ላይ ነው ሳይመሽብኝ ለቅረጽ ብዬ ወጣሁኝ። ውስጥ ደግሞ ስለማይመች ማለት ነው። እና ለዛ ነው የወጣሁተኝ። አሁን ገብቼ ጨርስላታለሁ። እሷ ባታየኝ ረብል ዓለሚን ስለሚያየኝ ማለት ነው። ደግሞም ችግር አለው አይቼላት አጓን በኔ ሆኖ ትልቅ ደረጃ ብደርስ ደስ ይለኛል እንጂ አይከፋኝም ለማለት ነው። እና ምቀኛ እንሁን፣ ወላሂ ምቀኛ እንሁን። ለሰው ስናስብ አላህ ራሱ ትልቅ ደረጃ ያደርሰናል። ወረቢ ለሰው ግን በዚህ ደረጃ ይሆናል ያ ሰው እንዳያድግ እንትን ምክንያት አንሁን። ለሰው ደስታ ምክንያት ብንሆን እንጂ ለማለት ነው። እና አላህ የሁላችንም ልቦና ይስጠን። እየመከርሽን ነው እንዴ አታዝጊን እንዳትሉኝ እየዛኳቸው አይደለም ማለት ነው። ምክርም ሳይሆን ያው ማለት ያለው እውነታውን ነው ማለት ነው። እና እወዳችኋለሁ እላችኋለሁ። እንዴ 2 ደቂቃ ሆኗል፣ እስካሁን አልዘጋም ስልኩ ማለት ነው። ኢንሻአላ ወላ ፍቃድ እና በርቱ፣ ተበረታቱ። እኔ በምችለው አቅም ወላሂ አይላችኋለሁ ማለት ነው። በውስጥም ላኩልኝ ሰዓት አልሞላልኝ አለ ስትሉ ነበረ። ላኩልኝ ችግር የለውም ማለት የመዳም ዋይፋይ ስለሆነ እኔ ከፈትኩበት አልከፈትኩበት በወር መከፈሉ አይቀርም። ስለዚህ ችግር የለውም። በምችለው አቅም እንትን እላችኋለሁ ማለት ነው። ስለዚህ አይላችኋለሁ። አልሐምዱሊላህ ረብል ዓለሚን። ለሰው የሰው የደስታ ምንጭ መሆን ደስ ይለኛል እንጂ ሰውን እንትን ላለ ማለት እንዲከፋ ወይም በኔሳ እንዲደብሩ አልወድም። ኤኒዌይስ ሰላም እንግሊዘኛ አሁን የእንግሊዘኛው ተራ ነው። ኦኬ ኤኒዌይስ ፕሊስ ሉክ ኢዝ ቪዲዮ። ወይኔ አላህ ወይኔ እንግሊዝ ኦ ማይ ጉድነስ ኦ ማይ ጋድ ኦ ማይ ጋድ። እናንተ እንግሊዘኛ እንዲህ ነው እንዴ የማወራው? አሁን እኮ ኤ ብለው ቢጽፉልኝ እኮ አላነባትም። እቺ ምንድናት ሲሉኝ ማለት ነው። ወይኔ አላህዬ እንግሊዘኛ አልወድም። እንግሊዘኛ ስሰማ ይነስረኛል። በባይዘወያችን ላይ እንደዚህ ስላላጥ ግን ደስ ይለኛል። ታውቃላችሁ ሀበሻ ሆኖ የማይላላጥ ፒፕል የለም። ሀበሻ ሆኖ የማይላላጥ ፒፕል የለም። ሶ በቃ መላላጥ ደስ ይለኛል ምናምን እና አልኳችሁን የእህታችሁ መቼም እህታችሁ ነው። መቼ የዱንያው ቢቀር ያሄራ እህታችሁ ነው። ወላሂ ግጥም አለኝ ማለት ነው። ወላሂ ላዚም በቃ ብታበረታቱኝ ምናምን ይሁን ደስ ይለኛል። ትልቅ ደረጃ ደርሼ እኮ እዛ ጋር አስባችሁታል። በቃ እኔ እዚህ ደረጃ የመድረሴ ምክንያት እንዴት ይባላል? ቢስሚላህ ራህማን ራሂም አሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ይባልና ማለት ነው። በመጀመሪያ አልሐምዱሊላህ ረብል ዓለሚን ምስጋና ይድረሰው ለዓለማቱ ጌታ። በመቀጠል ደግሞ ትላላችሁ። በመቀጠል ደግሞ ስማችሁን ጠርቼ አጠገቤ ሆናችሁ ታበረታቱኝ ስታጎብዙኝ የነበራችሁ ማለት አሁን አልጠራችሁም። ምክንያቱም ማን እንደሚያበረታተኝ እንደሚያጎብዘኝ አላቅም። በኋላ ነው ስታጎብዙኝ ማለት ነው። በሁለተኛ እንትና አጠገቤ ሁነው ተስፋ ስቆርጥ አይዞሽ በርች ጀግናነሽ ይነጋል ብለው እዚህ ደረጃ ላደረሱኝ ለውድ ጓደኞቼ
ከልብ አመሰግናለሁ። እዛ ደግሞ ወንበሬ ላይ በደግልን ማይ ጋድ እናንተ እውነት መሰል ወይኔ ምኞት ወላሂ ምን ትል መሰልሽ ማዘር ማለት ነው ድሃ በህልሙ ቂቤ ባይበላ ምናምን ምናምን የሚባል ተረት አለ። እኔ ያው ተረቱ ግማሽ ጠፍቶኝ ነው ማለት ነው። እና ወላሂ ለካ ልክ ናቸው እናንተ በቃ ይሆናላ ስትመኙ እና ሊላ ረብል ዓለሚን የኔ ጌታ ጀባርዬ ረዛቅዬ ከሪምዬ አላህዋዬ ጀሊሉ ጀባሩ እንደሰው አይደለህም። ወይኔ ጌታ ጥቁር ነው ድሃ ነው ሀብታም ነው ምንድን ነው አትልም። ሁሉም ታስጠጋ የሆንከው ጌታ ና እና ስለዚህ ነገና ይታነጋልኝ ይሆናል እኮ የኔ ራህማንዬ የኔ ጀባርዬ የኔ ከሪሙዬ ያሰላም። እና ኤኒዌይስ ወደ ጉዳያችን ስገባ ካላህ ጋር እንግዲህ ያው ካላህ ጋር ላላህም ነግሬዋለሁ ለእናንተም ስነግራችሁ ኢንሻአላህ ረብል ዓለሚን እንደዛ ብሎልኝ በቃ የማመሰግናችሁበት ቀን ይኖራል። አንድ ሰው መቼም ከ1000 ሰብስክራይብ ወይም ከመቶ ሺህ ሰብስክራይብ አይደለም እዚህ የደረሰው ማለት አንድ ሰብስክራይብ 2 ሰብስክራይብ 3 ሰብስክራይብ እያለ ነው እዚህ የሚደርሰው ማለት ነው። እና በፌክ አካውንት ሰብስክራይብ የምታደርጉ ሰዎች አሪው ክሬዚ ያ አሪው ክሬዚ ምናችሁ ነው የሚያማችሁ ማለት ነው። ያማችኋል ወይ ማለት ነው። እንግዲህ ክሬዚ መሆናችሁ እናንተ ታውቃላችሁ። ለምን በፌክ እንደምታደርጉን አናቅም። እስካሁን ድረስ የቆየው አሉ በፌክ ስለምታደርጉ ነው። ዩቲዩብ አጅሬ ደግሞ አሉ ምን ያደርገዋል አሉ ፌክ በፌክ ሰብስክራይብ የሚያደርጉትን አሉ አፈፍ ያደርግና መረጥ አድርጎ ያነሳዋል አሉ። እና በትክክለኛ ስማችሁ አርጉን። ወላሂ አይከፈልበትም። ሆይ ምቀኝነት ማለት ነበር በእንግሊዘኛ። ሆይ ምቀኝነት የእውነት ጥሩ አይደለም። ያ ራህማን ያ ረቢ ወላሂ ለሰው እድገት መንስኤ ሁኑ። ለሰው ውድቀት ግን መንስኤ አትሁኑ። ወራህማን ጥሩ አይደለም ማለት ነው። የዛ ሰው የእድገቱ የሳቁ የደስታው ምንጭ ሁኑ። ግን የዛን ሰው ለማስከፋት የዛን ሰው ውድቀት አትመኙ። ጥሩ አይደለም። ያው ትመኛላችሁ ማለት ሳይሆን ያው ካለ ብዬ ነው። ውስዋስ አለ አይደል? ውስዋስ አለ ብዬ ነው ማለት ነው። እና ካበረታታችሁኝ ያው አንዳንድ ግጥሞች አሉኝ። ወላሂ መቼም ሙስሊም ሆኖ ነቢ መሐመድ የማይወድ የለም ሰለላሁ ዐለይሂ ወሰለም። ስለሳቸው ግጥም አለኝ። ስለ እናትም ስለ አባትም በቃ የምፈልጉትን ወላሂ አለኝ እገጥማለሁ። ችግሬ ምንድነው? ስለምፈራለሁ። ደግሞ ማንኛውም ሰው መጀመሪያው ሲሆን ያስፈራዋለኝ ይፈራል። ለዛም ነው ስለምፈራ ነው እንጂ ብዙ ግጥሞች እሞክራለሁ። አልሐምዱሊላህ ያው እንግሊዘኛ አልጻፍ አላንብብ በቃ እንግሊዘኛ በባይዞች በጣም የሚያስጠላኝ። አሁን ኢኒዌይስ በባይዘዌያችን ላይ ምናምን አይኖ ስል እንግሊዘኛ ምችል እንዳይመስላችሁ ይነስረኛል ሁሉ እንግሊዘኛ ሲባል ይሰቀጥጠኛል ማለት ነው። እና እንግሊዘኛ በቃ እንትን ባልልም አልሐምዱሊላህ ረብል ዓለሚን ሂሳብና አማርኛ በደንብ እጽፋለሁ። ሂሳብ ይጻፋሉ እንዳትሉኝ እና አልሐምዱሊላህ ያው እጽፋለሁ። በቃ ግጥም ውስጤ ነው። ሲደብረኝም ሲከፋኝም ደስ ሲለኝም ወደ በቃ ወደ ቶሎ ብዬ ደፍተሬን ይዤ ነው የምጽፈው ማለት ነው። እና ብዙ ግጥሞች አሉኝ። አይቼ ዩቲዩብም ይሆናል አይደለ የምቀጥልበትና እንትን የምል ከሆነ የሚስተካከልልኝ ከሆነ አጠገቤ ሆናችሁ የምታበረታቱኝ ሰዎች ብትኖሩ ምስኪን እህታችሁ ነኝ። ስደተኛ ስደት ያደከመኝ እህታችሁ ነኝ። ስለ መዳም ቅመም ራሱ ቆንጆ ማኛ የሆነ ግጥም አለኝ። ካበረታታችሁኝ ከጎኔ የሆናችሁ ማላውቀውን ካሳወቃችሁኝ ኢንሻአላህ አቀርበዋለሁ። ያው እኔ ኤዲቲንግ እንትኒንግ ምናምኒንግ የሚባል ነገር አላቅም። አሁን ለምሳሌ በስልክ ቀርጸው ብዙ ነገር አለ። አሁን ራሱ የሆነ ማይክ ምናምን እዚህ ቤት እንኳን ማይክ ልግዛ ብላ ሲጀመር ለምንድነው የሚሉኝ የሆነ ነገር ካልሽ ሌሽ ለምን ስለሚሉ ያስጠላኛልኝ ወሬ ማብዛት ማለት ነው። ለዛ ነው እንጂ እንደዚህ አጫጭር ቪዲዮ አጫጭር ነገር እየለቀኩ እናንተም አብሽር አይዞሽ እያላችሁኝ ካበረታታችሁኝ ኢንሻአላህ አገሬ ደግሞ አላህ ብሎ ስገባ ሀገራችን አላህ ሰላም አላህ ያርግልን። ያላህ የህዝባችን ሰላም የሀገራችን ሰላም ያስጨንቀናል። አላህ ሰላሙን ያወርድልን። የድሮዋን ኢትዮጵያ አላህ ይመልስልን። ተዋደን ተፋቅረን ተዋልደን ተጋብተን የምንኖርባት ያቺ የድሮዋ
ያቺ የምታምረው አላህ እሷን ይመልስልን እና አገሬ ስሄድ ያው አይደል በደንብ እሰራለሁ፣ የፈለኩትን መግዛት እችላለሁ ማለት ነው። ወዴት ለምን እንዴት የሚለኝ ሰው ስለሌለ እና ኢንሻአላህ። ወይኔ ብዙ አወራሁ አላህ ወይ ራሴን ሊያመኝ ነው። ወላሂ ሳወራ ራሴን ሊያመኝ ወላሂ። አሁን እኮ የሙ አብዱልከሪም ነው መሰለኝ እሷን ቪዲዮ አቋርጬ ወጣሁ እኮ ሳይመሽብኝ ለመቅረጽ ብዬ ነው ማለት ነው። ምክንያቱም ውስጥ መቅረጽ አይመቸኝም። ለማስሬም ነው የሚጠሩኝ ስላለ የሚያስነሱኝ። ውይ ራቦት እኮ ነው ያረጉን ወላሂ ላዚም ራቦት። ጂቢ ወዲ አራላ ተዋንጋ ዋለ ሙሐመድ አወሉነት ነው ወላሂ ላዚም። እና ስልኬ ደግሞ ያው እንደነገርኳችሁ ረዘም ያለ ሪከርድ አልቀረጽልኝ አለ። ለምን እንደሆነ አላቅም። የምታውቁ ካላችሁ ስልክሽ እንደዚህ ሆኖ ነው በሉኝ። ይመስለኛል ብዙ ቪዲዮ ጋላሪ ምናምን ስለሞላ መሰለኝ። እስኪ ኢንሻአላህ በኋላ መረጥ አድርጌ እደልተዋለሁ። እና ምን ልላችሁ መሰላችሁ፣ እወዳችኋለሁ፣ ወዶታለሁ፣ ይውደዱኝ፣ ከምትሄዱበት ውሰዱኝ። ድምጽ እኮ ግን አለ። እኔ ድምጽ ከኔ የተረፈ ነው። የብዙ ሰው አወራ ስለሚደክመኝ ነው። ወይኔ አሁን እንዲህ እያልኩ ነው 1 ሰዓት የሚሞላው። የደወሉ እንዳይሆን እነዚህ ደግሞ ስራ ፈቶች ማንም ደውለው አላ ናይ ደወል አይደለም እኮ ሊደውሉ መስሎኝ ነው እነዚህ ምድረ ስራ ፈቶች። እና ድምጽ አለ እላችኋለሁ። ለምሳሌ ለመዳም ቅመሞች ዘፍንላችሁ ልዝፈንላችሁ። እዛ ማዶ ጋራ ለካ ይባላል። እዛ ማዶ ቤት ነው የሚባለው። እዛ ማዶ ቤት ያለሽው ልጅ ያለሽው ልጅ ወተሽ ሃይ በይኝ እባክሽ ሳሮጥ እባክሽ ሳሮጥ። አሁን ሴትዮ ብትሰማኝ ማለት ምን እያደረገኝ ነው ፋጡማ የምትፈልፈው ውጭ ነው የምትለው ይሆናል። ምን ማለቻ የምትለፈልፈው ይች ልጅ ነው የምትለው ይሆናል። አህያ እና እንዲህ ወይኔ ደቂቃው ራሱ አይሄድም። አሁን እንዲህ ብሎ ነው እንደ አይነት ሰዓት የሚሞላው። ኧረ እኔ 30 ደቂቃ ከሞላልኝ አቋርጠዋለሁ። ይሄንም ካያችሁት ነው ምን እናንተ እና ቢስሚላህ ራህማን ራሂም። አላህ ከስደት ነጃ ይበላችሁና ለሀገራችሁ ያብቃችሁ። ሁላችንም ከኔ ጀምሮ ማለት ነው። ስደት ያልመረረው የለም። መሮናል፣ ቸግሮናል። እኔና ደጀኔን ቸግሮናል ብሏል እንትና እና እንደዛ ነው። እዛ ጋ ሂጅ ላስጎበኛችሁ ነበረ ማለት ነው። ግን መነሳቱ ደከመኝ። ወይኔ አላህ ዋዬ ድረስ አላህ ዋዬ ድረስ አራህማኑ ስልህ ያ ከሪሙ ስልህ ጀባርዬ ስልህ አላህዋ ስልህ ጌትዬዋ ስልህ ሰታርዬ ስልህ የምትሰትረኝ ያ ረህማኑ ስልህ አጥፍቼ የምትምረኝ ያ ከሪሙ ስልህ መጠጊያዬ ስልህ አላህዋ ስልህ ጌታዬዋ ስልህ። ያሰላም አሁንም ግጥም ነው። ወይኔ በላቸው ቸው ትለኝና ምን ልላችሁ ነበር? የእውነት አሁን ነገ እሑድ የምታገባ ጓደኛ አለች እና ኢትዮጵያ ነች። ስደት ነው የተገናኘነው። በጣም ወዳት ጓደኛዬ ነች። ነገ እሑድ ነው የምታገባ። ለእሷ ራሱ ግጥም አለኝ፣ ግን እሱን ችግር የለውም ቤት ሆኜ ማለት ክላስ ሆኜ ቀርጸዋለሁ። ከዛ ጣጣ የለውም ማለት ነው። አጭር ስለሆነ 1 5 ደቂቃ ምናምን ውስጥ ቁጭ ብዬ ቀርጸዋለሁ እላችኋለሁ። እና እንደዛ ነው። እንኳን 30 ደቂቃ 15 ደቂቃ ራሱ አልሞላውም። ውይ እንዴ ወይኔ እጄን ራሱ ደከመኝ። አላሁ አክበር። ትመጣለህ ብዬ የማትመጣውን ቤቴ ክፍት አደረ የምዘጋውን በሩ ክፍት አደረ የምዘጋውን። ድምጽ እኮ ነበር። አሁን እኔ እዚህ ጋር አስባችሁታል እንትን እናንተ ቢጨመርበት ኦ ማይ ጋድ ብሏል ፈረንጅ። ማኛ ድምጽ ነበረ ማለት ነው። እና እንኳን 30 15 እንኳን 1 ሰዓት 30 አልሞላም። እንኳን 30 15 አልሞላም። እኔ ደግሞ ስልኩ ደግሞ ስቶፕ እንዳይል ያስጠላኝ። እንዲህ ስለፈልግ ቆይቼ አሁን ስቶፕ ቢል የሆነ እናደዳለሁ።
ወይ 20 ወይ ምናምን ደቂቃ ከሆነ ይበቃኛል። ወይ ያለህ እንደዚህ መያዙ ራሱ ያደክማል። ቢስሚላ ራህማን እላችኋለሁ ማለት ነው። ወዶታለሁ ውደዱኝ፣ ከምትሄዱበት ውሰዱኝ። ሙሐመድዬ ሙሐመድዋ ምን ልስተወት ምን ልሰዋ ሙሐመድዬ ሙሐመድኔ አላልኳችሁም? ድምፅ አለ አላልኳችሁም? ሙሐመድዬ ሙሐመድዋ እንዲያውም ልጆቹ መጡ፣ የልጅ ልጆቹ ማለት ነው ሊሉ ነው እንግዲህ። ምን ልሰወት ምን ልሰዋ። ያው እንግዲህ እነሱ እያሉ መቅረጽ አይቻልም። ምክንያቱም እናቴ እነሱ ሲጮሁ ማለት ነው ምን ልበላችሁ ባለ ድምጻቸው ላሀውለውላ ነው። እስከሚመጡ ወደ እኔ ልቅረጽና ሲመጡ አቋርጠዋለሁ። ኢንሻአላህ 15 ደቂቃ ሞላ። አልሐምዱሊላህ። ኧረ እኔ እጄን እንደዚህ 30 ደቂቃ መቅረጽ ወላሂ ያደክመኛል። ምን ነው ሸዋሆ ሙሐመድኔ ሙሐመድዬ ሙሐመድዋ ምን ልስተወት ምን ልሰዋ። ዘፈንሽብን እንዳትሉኝ እሺ። መቼም ረሂሙ አላህ ነው። ኢንሻአላህ አላህ ይምረኛል። እዛ ነው እሺ። አላህ ማህሪ ጌታ ነው። ኢንሻአላህ ይምረኛል እላችኋለሁ የኔዎቹ። ኢንሻአላህ ቢኢዝኒላህ ረህማኑ ማህሪ ጌታ ነው እና ወዳችኋለሁ። ባልወዳችሁ ነበር። አሁንማ ሱስ እየሆናችሁብኝ ነው የእውነት ወለላዚ ቢስሚላ ሱሶች የእናቴ የአባቴ ሚስት እናቴ የአባቴ ሚስት እና ፍሬንዱ ናት እንደ ሚስት ናት እንደ የሚል እኮ አይጠፋም ማለት ነው። እና ሁሉም ሰው ማለት ነው ወላሂ አሁን እኔ የኔ ብቻ ታሪክ ቢጻፍ በቃ ቁጥር 1 ቁጥር 2 ቁጥር 3 እስከ 4 ድረስ ፊልም ይወጣዋል እላለሁ ማለት ነው። የእውነት ግን የኔ ብቻ አይደለም አብዛኛው ሰው ህይወቱ ቢጻፍ ወላሂ በጣም የሚያስለቅስ ታሪክ ያው ረጃጅም ፊልሞች ይወጡታል ማለት ነው። እና ምን ለማለት ፈልጌ ምን ልላችሁ ነው? ወንድ እንትኑን ማጠፋውን በአላ የሆነ ሜሴጅ ምናምን እየገባብኝ ነው። ዋይፋይን አላጠፋሁትም። ባጠፋው ኖሮ አይገባም ነበረ ማለት ነው። ግን አብሽሮ ቻሉት ማለት ነው። እና የህይወት ታሪኬን ብነግራችሁ ደስ ይለኛል። ወላሂ ላዚም የሳቀ ሁሉ የሆነ ግጥም አለኝ። የሳቀ ሁሉ ደስተኛ ይምሰልህ፣ ዝም ያለው ደግሞ ከፍቶት አይምሰልህ፣ ወፍሮ ያየኸው ጤነኛ ይምሰልህ፣ ቀጥኖ ያየኸውም ታማሚ። ወይኔ እዛ ጋ ወፍ አለች ወላሂ፣ ወይኔ ወደዚህ ስትመጣ ብታይዋት የሆነች ወፍ አለች እዛ ጋ ማለት ነው ስታምር። ያው ደባልቄ ነኝ አላልኳችሁም? ጠፋኝ ሳወራ የነበረው። ቀጥኖ ያየኸውም ታማሚ አይምሰልህ። ቆይ ማን ነው ታማሚ አንተ ወይስ እኔ? ያንተ ማይ እንዳልባ እዚህ ጋር መጽሐፌ የሚል እኔና ወዳጄ የሚል የሆነ ግጥም አለኝ ማለት ነው። ወላሂ ላዚም ያው ማለት እቺ መጨረሻ ላይ ያለችው ነች እንጂ እንትኑ እኔና ወዳጄ አይባልም እኮ አትቁም ከደጅ አትግባ ከቤቴ የኔ ቤቴ ቁሞ ይሰጣል ወዳጅ የሚል ነው ማለት አልሐፈዝኩት ነው የሚባለው በጭንቅላት ያልያዝኩትም እንጂ እንደዚህ ነው የሚለው እንትኑ ማለት ነው። እና ወይኔ አላህዬ ግን እኮ መቀመጫ ይፈልጋል። ውይ እጄን አመመኝ። አላሁ አክበር። እና እላችኋለሁ ገጥማለሁ፣ አወራለሁ። ያው ካበረታታችሁኝ አሪፍ አሪፍ ግጥም እንትን እላለሁ። እንደገና እውነት እኔ አሁን የምፈልገው ምንድን ታውቃላችሁ? የሆነ ፊታቸውን ሳያሳዩ ምናምን የሚለቁ አለ አይደል? እንደዛ ነበር የፈለኩት። አላህ ብሎት ከተሳካልኝ ኢንሻአላህ እንደዛ ለማድረግ እሞክራለሁ ማለት ነው። ኦኬ ኢንሻአላህ። እስኪ ጊዜም የለኝም ስራም ይበዛብኛለኝ። ያው ለዛ ነው ኢንሻአላህ ክላሴ
ቀርጸውና ከዛ ጠዋት ስወርድ እንትን እያስተካከልኩኝ ኤዲት ይደረግና ሲለቀቅ አስባችሁታል? ወይኔ እናቴ የሀብታም ሳቅ ልሳቅ እንጂ ምን አባቱና እና ኢንሻአላህ አበረታቱን እላችኋለሁ ማለት ነው። አላሁመ ሶሊ አላ ሙሐመድ። አሁን ይሄ አየር አሁን እኔ እየቀረጽኩ እያየ በዚህ ይመጣል እንዴ? ቢስሚላ በዛ በሌላኛው መንገድ አትሄድም እንዴ? የአየሩ ድምፅ ነው እንግዲህ ቻሉት። ወይኔ 20 ደቂቃ ሆነ። 33 ላ 20 ገና ወይ አላሁ አክበር አላሁ አክበሩ ከቢራ ወልሐምዱሊላሂ ከሲራ። ምንድን ነው ያ ሙሐመድ ነብዬ ሙሐመድ ደጉ ሰው ሙሐመድ የኔ ነው። ሙሐመድ ነብዬ ሙሐመድ ደጉ ሰው በጀነቱ ስርፊያ የሚመላለሰው ሙሐመድ ነብዬ ነቢይ ሰላም ወላ ረሱል ሰላም ወላ ሙሐመድ ነብዬ ሰለላሁ ዐላ። አቤት ድምፅ! ወይኔ ወላሂ እንዲህ ሲል ነው ሞል እየሰራው ሁሉ ማለት ነው። እዛ መዳም ምን ትላለች? ሹማልክ የበነት ትላለች ማለት ነው። የእውነት ዝም ብዬ ብቻዬን ሁኜ ለፈልፋለሁ። የእውነት ለምን እንደሆነ አላውቅም። በቃ ደስ ይለኛል እንደዚህ ሳወራ ነው ሞል ሙሐመድ ያሉለት ሙሐመድ ነብዬ ሙሐመድ ነብዬ ሙሐመድ ደጉ ሰው በጀነቱ ስርፊያ የሚመላለሰው ሙሐመድ ደጉ ሰው ረሱል ሰላም ወላ ሙሐመድ ነብዬ ሰለላሁ ዐላ። ያ ሰላም ወይኔ አላህዬ ድረስ። ግን አላህ እኮ ረሂም ጌታ ነው። ወላሂ ለአዚም ስንት ወንጀል ሰርተን ስንት አድርገን አላህዬ ይቅር በለኝ ስንለው ይቅር። እኔ ድሮ ማለት ነው ወላሂ ሁሌም አላህን መለመን ማስቸገር ይመስለኝ ነበር። ወላሂ ነው የምላችሁ። ከዛ የሆነ ሀዲስ ስሰማ አላህ ሁሌም ስትለምኑት ደስ ይለዋል እንጂ አይከፋውም። ሰው ግን ሁሌም ስትለምኑት መጣች ልትለምነን ነው የሚላችሁ። አላህ ግን አስቸገራችሁኝ እኮ ሁሌ ይለምኑኛል አይልም። እንዲያውም ደስ ነው የሚለው። የሚከፋው ግን ከሱ ስትርቁ ነው። ወላሂ እንደዛ አለ ማለት ነው። እንደዛ የሚል ሀዲስ ሰማሁ። ከዛ በኋላ ሁሌም ነው አላህዬ፣ ጌትዬ፣ ጀባርዋ ወላሂ አላህ ብዬ ራሱ አልጠራውም። አላህዬ ይህን ጨምሬ ነው የምጠራው ማለት ነው። ፈጣሪውን የሚጠላ የለም ወላሂ እኔ እንጃ። እና ረሂም ጌታ ነው። ብዙ ወንጀል እንሰራለን ይቅር በለን እንላለን። መሀሪ ጌታ ነው የኛ አላህ። ይምረናል ደግሞም ቃል ገብቶልናል ማለት ነው። ሊምረን አጥፍተን ሊምረን ቃል ገብቷል። ኢነላህ ወመላኢከቱ ይሰሉ ዐለነቢይና ያ አዩሀለዚነ አመኑ ወዐሚሉ ሶሊሃቲ አነ ለሁም አጅረን ሐሰና። ቁርአኑ ይቅርብኝ ማለት ያው እንዳላበላሽ ብዬ ነው ማለት ነው። እና እንደዛ ነው እላችኋለሁ። ባላህ ፍቃድ 30 ደቂቃ ከሞላ ይበቃኛል። 30 ደቂቃ ከሞላልኝ ይህን ራሱ ካያችሁልኝ የተባረከ ይሆንልኝ። የተባረከ ይሁንልኝ። እናንተን ላይ ቁጭ ብዬ ነው ሽውሽ እየተጫወቱ ስሪ ይከፍታሉ። እነዚህ ደግሞ አቤት! አሁን እየመሸ ነው አያችሁትኝ። አሁን በኢትዮጵያ ሰዓት አቆጣጠር ይላል። አሁን በጃፓን ሰዓት አቆጣጠር ከምሽቱ 1 ሰዓት ከሩብ መሆኑን እናስታውቃለን። ሰላም እንደምን አመሻችሁ። ዜና በዝርዝር የኔ ተመልካቾች አይሚሲዩ ወይኔ ማውራትም ለካ ይደክማል። አላሁ አክበር። ዜና በዝርዝር
እንትና ጉጥር እንል ነበር ልጅ እያለን ስንጫወት ማለት ነው። ዜና በዝርዝር የኔ ጓደኛ ጉጥር የልጅነት አሁን ያየሁት የልጅነት ህልሜ አሁን ያየሁት እባክህ ተመለስ መልኬን ልይበት ልይበት ልይበት። እኔ ድምጽ አለኝ ድምፄ ይስረቀረቃል። የኔ ድምጽ ሲሰሙ አየሻችሁ እዚህ ጋር የሆነች ወፍ ስትወርድ አላየሽም? አሁን ወይኔ ማሳያችሁ ወፊቱ ድምፄን ሰምታ ነው የወረደችው ማለት ነው። ከዛፉ አንስቶ ያወርዳል ማለት ነው። ድምፄ ያው ስረቅረቅ ነው ማራኪ ነው። እና ምን ለማለት ፈልጌ ነው? እኔ እኮ አሁን ነው ሚዲያው ሁሉ ትዝ የሚለው እንዳለ የማይገባ ሚሴጅ የለም። አላሁ አክበር። አንቺም እኔም እሷ አላህዬ ያ ረሂም አላህ ላንተ እሱም ለኔ እኔም ላንተ። እቺ ደግሞ ምንድነው? ፖፖ ነው እንዴ? እንዳትሉ ፖፖ አይደለም እንትን ነው የእንትኑ መቀመጫ ማለት እዚህ ጋር ቁጭ ብላችሁ እዚህ ጋር ቡና አስቀምጣችሁ ትጠጡበታላችሁ። ነገሩ አረብ ሀገር ምን የሚታይ ጥሩ ነገር አለ? ውስጥ ነው መቅረጽ አንችል። ቤታቸውን እንዴት አድርገን እንኳን ቤታቸው እዚህ ራሷን ይታይሻል። የሆነ እንትን መጥቶብኝ ነው። ይቅርታ። ኢንሻአላህ 3 ደቂቃ እየቀረው ነው። 30 ደቂቃ ከሆነልኝ ይበቃኛል። እሺ ወይ አላህ እጄን ሁሉ ደክሞኛል ማለት ነው። እና እንደዛ ነው። ትዳር ጥሩ ነው ባልሽ ልመጂ ካገባሽም ተልተሎ ውለጅ ይላል። ትዳር ጥሩ ነው ባልሽ ልመጂ ካገባሽም ተልተሎ ውለጅ ባናት ባናቱ ወለድ ወለድ አድርገሽ አርፈሽ ተቀመጭ ስደት እንዳትመጭ ግጥም ነው። እዛም ቤት ይነዳል እሳቱ ነው ወይ የሰው ስጋ ጥሬ መበላቱ ቱ ቱ ቱ ቱ ቱ 2 ደቂቃ ይቀረኝ። ኢንሻአላህ 30 ደቂቃ ከሆነ ይበቃኛል። ባላ ፈቃድ እላችኋለሁ። ጠይብ ኤቭሪዋን አወሳውሳለሁ የደላይ መስዬ ሌሊቱ እስኪነጋ ቀኑ እስኪመሽ ብዬ እወዛወዛለሁ እንደ ገደል ዛፍ ካለ ቀን የማልሞት ከቀን የማላልፍ። የት እንደሆነ ሰምቼዋለሁ ይሄን አባባል። እወዘወዛለሁ የደላይ መስዬ ሌሊቱ እንዲነጋ ቀኑ እንዲመሽ ብዬ። የኛ ህይወት እኮ ነው ወላሂ። ይነጋል ጽዳት ነን፣ ይመሻል ጽዳት ነን፣ አሁንም ይነጋል ጽዳት ነን፣ መልሶ ይመሻል ጽዳት ነን። ኧረ ያ አላህ ኧረ ያ ረቢ ጌትዬ ሹፈን። አንዲት እኮ ናት እንደ ወይ ሹፈኝ ወይ ሹተኝ አላለኝ። ወይ ሹፈኝ ወይ ሹተኝ። እወዛወዛለሁ የደላው መስዬ ሌሊቱ እንዲነጋ ቀኑ እንዲመሽ ብዬ ቀኑ እንዲመሽ ብዬ። ምነው ፀሐይቱ ምነው ደማቂቱ ያለ ወትሮሽ ወጣሽ አሁን በጠዋቱ
ሳንበላ ከሸቱ ሳንጠጣ ከቋቱ እንባ እያፈሰሰች እንደሬት መራራ ዓለም ታለቅሳለች በሰራችው ስራ የሌባውን ሌባው ሳያውቀው ሰርቆት በሳቅ ልሞት ነበር ሌባውን ደንቆት አሁንም ወይኔ አላህዬ ወላሂ 30 ደቂቃ ሞልቶልኛል ይበቃኛል ማለት ነው። አሁን 1 ሰዓት መቀርጽበት እዛ ላይ ቀዝቀዝ አለ አየሩ የመሸም ስለሆነ ውስጥ ገብቼ መስኮት ነው የምዘጋጋለው ማለት ነው። እኔ ደግሞ በረድ ያለ ንፋስ ከመታኝ ጥሩ አይደለም ለእኔ ማለት ነው። ቀጫጫ ከመሆኑ የተነሳ ንፋስ ራሱ ሲመጣ የሆነ ድንጋይ ነገር ይዤ ነው የሚሄደው የሚጥለኝ ሁሉ ይመስለኝ ማለት ነው። እና ባላህ ስም ይዣችኋለሁ። ቪዲዮውን እስከ መጨረሻው እዩት። እኔ ባላያችሁ ረብል ዓለሚን ከላይ ሆኖ ያያችኋለኝ። አይ የምትሉ ከሆነ መብታችሁ ነው። አለማየት ትችላላችሁ። ቁም ነገር አለው እዩልኝ ቁጭ ብላችሁ እያልኩ አይደለም። ምክንያቱም ምንም ቁም ነገር የለውም። ጀስት ምንም እንትን ከምል በቃ ይሆናል አይደል ፈታ በሉ ብዬ ነው የለቀኩትኝ። እስኪስተካከልልኝ ነው ባላህ ፍቃድ ኢንሻአላህ ሁሉም ነገር ይስተካከላልኝ ማለት ነው። ምንድነው የሚባለው? ቀስ በቀስ እንቁላል በእግሩ ይሄዳል የሚባለው አባባል አይደል? እኛም ባላህ ፍቃድ ደግሞ እናስተካክላለን። ስለዚህ ስትገቡ ይሄን እዩት። አላይም ካላችሁ ደግሞ አላስገድዳችሁም። ይመቻችሁ የአራድዬ ልጆች። ኦኬ ይበቃኛል። አሁን ኢንሻአላህ ፋላስ ይበቃል። 30 እንትን መሰለኝ በቃ ልግባና መስኮት ልዘጋጋ ይለሊቃ። ወዳችኋለሁ እወዳችኋለሁ ለማለት እወዳለሁ። ኦኬ እናንተም ባልወዳችሁ ነበር የሚገርመኝ። እወዳችኋለሁ። ኧረ እወዳችኋለሁ። ባይ 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 ባይ